መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫችሁ ምንድነው? ሁለተኛ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? ሶስተኛ ክርስቲያኖች ብሎ የሰየማችሁ ማን ነው ትላለች አንዲት እህታችን። ጸጋና ሰላም ይብዛላችሁ። ይህንን መልእክት ለሁሉም ሰው ሼር ኮፒ ሊንክ እያደረጋችሁ አድርሱ። ከዛ በፊት ልጅቷም እንዳለች እንስማት። ጥያቄ ለዚህ ለሰው ያድርስልኝ ማለት ነው። ብዙ ጊዜ ክርስትና ትክክል ነው፣ እስልምና ትክክል አይደለም ብሎ የፈጣሪ ቃል ነው መጽሐፍ ቅዱስ፣ ቁርአን ደግሞ አይደለም ብሎ ሲተች ነው። ጥያቄ አለ፣ ሶስት ጥያቄ። አንደኛ ጥያቄ መጽሐፍ ቅዱስ ከፈጣሪ ለመሆኑ የፈጣሪ ቃል ለመሆኑ ከዮሐንስ እስከ ራዕይ ማስረጃ። ሁለተኛ ኢየሱስ ክርስቶስ እኔ አምላክ ነኝና አምልኩኝ ያለበትን ቦታ ከዮሐንስ እስከ ራዕይ ማስረጃ። ሶስተኛ ክርስቲያኖች ብሎ የጠራችሁ የሰየማችሁ ማን ነው? እሺ እናመሰግናለን። ወደ መልሱ እንሄድ። የመጀመሪያው ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫ አላችሁ ወይ ነው? አዋለን። አንድ ማሳሰቢያ ልስጣችሁ። እኛ መጽሐፍ ቅዱሳችን እግዚአብሔር በነቢያት በቅዱሳን በሐዋርያት አድርጎ ነው ያጻፈው ማለት ነው። ምክንያቱም መጽሐፍ ቅዱስ የተጻፈው ለሰዎች ስለሆነ ማለት ነው። እንደ መብረቅ ከወደ ሰማይ ተወርሮ የወረደ መጽሐፍ ቅዱስ የለንም። እኛ የእግዚአብሔር ሰዎች፣ እግዚአብሔር የመረጣቸው ነቢያት፣ ቅዱሳን ሐዋርያት እግዚአብሔር እየነገራቸው እነርሱ ጻፉት። ለምሳሌ ሊቀ ነቢያት ቅዱስ ሙሴ የጻፋቸው መጽሐፍቶች አሉ። በዘመነ መሳፍንት የነበሩ ደግሞ እነዛን ጽፈዋል። ነቢያት የጻፉት አለ። ከዛ ደግሞ በሐዲስ ኪዳን ሐዋርያት ወንጌል ተጽፏል፣ መልእክታት ተጽፈዋል ማለት ነው። መጽሐፍ ቅዱስ በአንድ ጊዜ በአንድ ቀን የወረደ አይደለም ማለት ነው። ከወደ ሰማይ ተወርሮ የመጣ መጽሐፍ የለንም እኛ። ምክንያቱም ከወደ ሰማይ ተወርሮ ከመጣ አጋንንት ይጣሉት፣ ጅኒ ጣለው፣ ሰይጣን ይጣል አይታወቅም። ከወደ ሰማይ ተወርሮ የመጣ ነገር ማን እንደጣለው ማን እንዴት ይታወቃል? የመጀመሪያ ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫ አላችሁ ወይ ነው? አዋለን። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል። ማን ነው ይሄን የሚለው? እግዚአብሔር። ለማን? ለኤርምያስ። ስለዚህ ቃሉ የእግዚአብሔር ቃል መሆኑ ራሱ እግዚአብሔር ለኤርምያስ እየተናገረ ነው። የራሳችሁን ቁርአን አንብቡ። እንዴት ነው የተጻፈው? ማን ነው የጻፈው? ከወደ ሰማይ ድንገት ወጣ ትላለች፣ ከወደ ሰማይ ድንገት ወረደ ነው የምትሉት አይደለም? ተቀባዩ ማን ነው? መሐመድ። ላኪው ማን ነው? አላህ። ማረጋገጫው ምንድን ነው? አጋንንትስ ቢሆኑ የጣሉት፣ ሰይጣን ቢሆንስ የጣሉት? መጽሐፍ ቅዱስ የተጻፈው ለቅዱሳን ሰዎች፣ እግዚአብሔር ለሰዎቹ ይናገራል፣ ነቢያት ደግሞ ይጽፋሉ፣ ሐዋርያት ቅዱሳን ይጽፋሉ። እግዚአብሔር ለነቢያቱ ለሐዋርያት ለቅዱሳን ይናገራል፣ ቅዱሳን ደግሞ ይጽፋሉ። ቁርአን የአላህ ቃል ለመሆኑ ማረጋገጫችሁ ምንድን ነው? ድንገት ነው የወረደው አይደል? መሐመድም ማንበብ አይችልም፣ መጻፍም አይችልም። ከወደ ሰማይ ወረደ ትላላችሁ። አጋንንት ቢሆንስ የጣሉት ከወደ ላይ? እኛ ከወደ ሰማይ የሚወድቅ የምናውቀው መብረቅ ነው። መብረቅና የበረዶ ድንጋይ ነው ሲወርድ የምናውቀው ማለት ነው። ስለዚህ መጽሐፍ ቅዱስ የተጻፈው ለሰዎች ነው፣ ሰዎች በሚረዱት መንገድ ማለት ነው። ስለዚህ የእግዚአብሔር ቃል እውነተኛ እንደሆነ ደግሞ ለማወቅ የጻፉት ምንድናቸው? ሰዎች። ማን ያጻፋቸው? እግዚአብሔር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ እግዚአብሔር እንዲህ ይላል እያሉ ነው ነቢያት የጻፉት ማለት ነው። ስለዚህ የእግዚአብሔር ቃል ለመሆኑ ራሱ እግዚአብሔር ራሱ መጽሐፍ ቅዱስ ምስክር ነው ማለት ነው። ሁለተኛ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማስረጃችን ራሱ ኢየሱስ ክርስቶስ ነው። ሃይማኖት ማለት እግዚአብሔር ለሰዎች ተገልጦ ያስተማረው ትምህርት ማለት ነው። የመሰረተው ሃይማኖት ማለት ነው። ወልደ እግዚአብሔር ስግው ቃል ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አስተምሮናል፣ አይተነዋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎናል። በሰማይ ያለውን ሁሉ እነሆ ነገርኳችሁ ብሎ አስተምሮናል። እህታችን መጽሐፍ ቅዱስን ቀስ ብለሽ በተረጋጋ መንፈስ ብታነቢው ትረጃዋለሽ ማለት ነው። ወደ ሁለተኛው ጥያቄ ነው። ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ ብሏል። አራት ጥቅሶችን እናምጣ። የማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ እንዲህ ይላል፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተም በፊት የነበሩትን ነቢያት እንዲሁ አድርገውባቸዋልና ይላል። ምን ማለት ነው? በእኔ ምክንያት ሲነቅፏችሁ ሲያሳድዷችሁ ማለቱ ምን ማለት ነው? እስኪ አስቡ። ማንኛው ነብይ ነው በእኔ ምክንያት እንደዚህ ከሆናችሁ ብሎ የተናገረው? ንገሩኛ። ማንኛው ነብይ ነው? ማንኛው ነብይ ነው በእኔ ምክንያት ብትጎተቱና ብትነቀፉ መጥፎውን ነገር በሐሰት ቢመሰክሩባችሁ ብሎ የተናገረው? ማንኛው ነብይ ነው? በእኔ ምክንያት ማለት ምን ማለት ነው? እኔን ስታመልኩ አምላክ ነህ ብላችሁ ስትከተሉኝ በእኔ ምክንያት ሲነቅፏችሁ መጥፎውን ነገር ሲያደርጉባችሁ ብፁዓን ናችሁ አለ። ለምን? ኢየሱስ ክርስቶስ አምላክ ስለሆነ ማለት። ሁለተኛ ማስረጃ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ሆይ የሚለኝ ሁሉ መንግስቴን የሚወርስ አይደለም ይላል። ጌታ ሆይ የሚለኝ ምን ማለት ነው? ይሄን እኔ ጌታ ነኝ፣ በሌላም ቦታ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ላይ ብትወዱኝስ ትእዛዜን ጠብቁ ይላል። ምን ማለት ነው? አምላክ ካልሆነ እንዴት ነው ትእዛዜን ጠብቁ የሚለው? ማንኛው ነብይ ንገሩኛ። ብትወዱኝስ ትእዛዜን ጠብቁ ይላል። ክብርና ምስጋና ለእርሱ ይሁን። ሶስተኛ የዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ላይ ተብሎ ተጽፏል፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሙቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ማንኛው ነብይ ነው የሲኦልና የሞት መክፈቻ ያለው? ማንኛው ነብይ ነው ሙቶ ከሞት የተነሳው? ንገሩ። መሐመድም በአፈር በስብሶ እንዳለ እናውቃለን። ከአዳም ጀምሮ ያሉ ነቢያት ይሞታሉ፣
እግዚአብሔር ወደ ብሔረ ሕያዋንና ወደ ብሔረ ብፁዓን ይወሰዳቸው አሉ። ሙተው ደግሞ እስካሁን እስከ ምጽአት ድረስ የሚቆዩ ደግሞ አሉ። ማንኛው ነብይ ነው? ማንኛው ነብይና ማንኛው ቅዱስ ነው የሞትና የሲኦል መክፈቻ ያለው? የሞትና የሲኦል መክፈቻ ያለው ኢየሱስ ክርስቶስ ብቻ ነው። ሞትን ድል አድርጎ የተነሳ ትንሣኤያችንና የትንሣኤያችን በኩር እርሱ ብቻ ነው። የመጨረሻው ጥያቄ እናንተ ክርስቲያኖች ብሎ የሰየማችሁ ማን ነው? ራሱ ኢየሱስ ክርስቶስ ነው። አልፋና ኦሜጋ መጀመሪያና መጨረሻው እርሱ። ክርስቲያን ማለት የክርስቶስ ተከታይ ማለት። ስለዚህ እኛ የተጠራ ነው በክርስቶስ። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ ይላል፣ እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚች ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ክርስቲያን የሚለው ስም በማን የተሰጠ? በኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ መቼ ነው የነበረው? ከዓለም አስቀድሞ። መዝሙረ ዳዊት ምዕራፍ 73 እግዚአብሔር ቁጥር 12 ላይ ምንድን ነው የሚለው? ከዓለም አስቀድሞ ንጉሥ ነበረ፣ በምድር መካከል መድኃኒትን አደረገ ይላል። ኢየሱስ ክርስቶስ ከዓለም አስቀድሞ ንጉሥ ነው፣ በባህሪው ንጉሥ ነው። በምድር መካከል ደግሞ በቀራኒዮ የምድር እምብርት በሆነችው በቀራኒዮ ላይ መድኃኒትን አደረገ ይለናል መዝሙረኛው ልበ አምላክ ቅዱስ ዳዊት ማለት በረከቱ ይደርብንና። ስለዚህ ይህን ይመስላል። እኛ ኢየሱስ ክርስቶስ አምልኮናል። ምን አይነት ድፍረት ነው! ኢየሱስ ክርስቶስ ከዘመናት በፊት ኢየሱስ ክርስቶስ ሰው ሆነ ሲባል ሰማይን ለቆ የመጣ የሚመስለው ብዙ ሞኛ አለ። ኢየሱስ ክርስቶስ ሰው ሆነ ሲባል አምላክነቱን የተወ የሚመስለው ሞኛ አለ። ብዙ ሰው አለ። ስለዚህ መልሳችን ይሄንን ይመስላል። እግዚአብሔር ይስጥልን። እህታችን መጽሐፍ ቅዱስ ሙሉ እንድታነቢ እጋብዝሻለሁ። ሁላችሁም ሼር አድርጉ።